ሰላም ጤና ይስጥልን ውድ የእድል ቡክስ ተከታታዮቻችን፣ የገና ስጦታ ስንል በታሪካችን ይዘን መጥተናል። ማን ለማን የገና ስጦታ ሰጠ፣ ምንስ ተሰጣጡ የሚለውን እስከ ታሪኩ ፍጻሜ ድረስ ከተከታተላችሁን የምንነግራችሁ ይሆናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ አድርጉ። በዚህ አጋጣሚም ደግሞ የቴሌግራም ቻናላችንን ጆይን አድርጉ። አሁን ወደ ታሪካችን። የገና ስጦታ። እኔ ትትና እባላለሁ። ኑሮዬም ሆነ አስተዳደጌም ብዙም አልወደውም። ምክንያቱም ደግሞ የሀብታም ልጅ መሆኔ ነው እና አባቴ በሀብትና ለክብሩ የሚጨነቅ በመሆኑ ነው። ምን መሰላችሁ? እናቴ የሞተችው ገና የ10 ዓመት ልጅ እያለው ነው። በዛ ምክንያት አባቴ ማለትም ኪሩቤል እናቴን ከዚህ ዓለም ከተሰናበተች በኋላ እኔም ብቻውን ነው ያሳደገኝ። ሲያሳድገኝ ከኔ ክብር ጋር የማይመጥኑ ሰዎች ጋር እንዳሉል ይነግረኝ ነበር። ደሃ አይጠቅምሽም፣ ይዞሽ ወደ ድህነት ይሄዳል ይለኛል። እንዲያውም በምሳሌ ላስረዳሽ እያለ 9 ደሃ ሰው ቢኖር ከእነሱ ጋር አብረሽ እየሰጠሽ ብትኖሪ ከጥቂት ዓመታት በኋላ አንቺ 10ኛ ነሽ ይለኝ ነበር። እኔ ግን አይደለም በምሳሌ እየደበደበ ቢነግረኝ የድሃ ልጅ፣ የድሃ ምግብ፣ የድሃ ኑሮ ይመቸኝ ነበር። አሁን የ21 ዓመት ወጣት ነኝ። አባቴም ኪሩቤል ቢሆን በስራ ምክንያት መኖሪያውን አሜሪካ ካደረገ 3 ዓመት ሆኖታል። ግን የሚገርመው ከደሃ ጋር እንዳትሆኚ፣ አብሮሽ ክብርሽን ከማይመጥን ሰው ጋር ውሎሽን እንዳታደርጊ የሚለውን ነገር እዚያም ሆኖ በስልክ እየደወለ መጨቅጨቁን አላቆመም። ሆኖም ግን ለእኔ ከባድ አልነበረም። ይህ የሆነበት ምክንያት አባቴ በአካል አብሮኝ ስላልነበረ ነው። ውስጥም ቢሆን ብቸኝነት ስሜት አያጠቃኝም ነበር። አብራኝ የምትኖር ልጅ አባቴ ከመሄዱ በፊት ትንከባከብሻለች ብሎ ቀጥሮልኝ ነበር። እኔም የማያት ሜሮንን ልክ እንደ እህቴ ነው። በጣም ነው የምወዳት። አሁን ላይ እኔ በዩኒቲ ዩኒቨርሲቲ የ3ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። ከዚህ በተጨማሪም በትርፍ ጊዜ የተለያዩ እቃዎችን ከተለያዩ ግለሰቦችና ድርጅቶች በመቀበል እሰራለሁኝ እየሸጥኩኝ ልክ እንደ ሪሴለር ሆኜ የምሰራው በትርፍ ጊዜ ለማሳለፍ እንጂ አባቴ የሚልክልኝ ብር ከበቂ በላይ ነበር። ጓደኞቼም ቢሆኑ በኑሮ ከኔ ያነሱ ናቸው። ግን እኔ በጣም ደስተኛ ነኝ። ምክንያቱም እውነተኛ ጓደኝነት የሀብት ደረጃ፣ የጤና ሁኔታ ስለማይል አንዱ የሌላውን ጉድለት እየሞላ መኖር አለበት ብዬ ስለማስብ ነው። እኔ ግን ለራሴ በጣም የሚገርመኝ የድሃ ህይወት መመኘቴ። ለነገሩ ያልተሰጠልን አይደል የምንፈልገው። አንድ ቀን ጠዋት ወደ ትምህርት ቤት ልሄድ ስል በሰፈራችን ማለቴም በቤታችን ፊት ለፊት ካለው አንድ አጥር ስር አንድ ነገር አየው። የተቀዳደደ ነጭ ቲሸርት የሚመስል በጣም ከመቆሸሹ የተነሳ ወደ ጥቁርነት የተቀየረ፣ ከታች ደግሞ ሰማያዊ ጅንስ ሱሪ ያደረገ፣ በዙሪያውም የተለያዩ ሃይላንዶችና የተለያዩ ቀለማት ያላቸው የጨርቅ ቁርጥራጮች ከበውታል። እኔም በዝምታ እየተራመድኩኝ ወደ አጠገቡ ስደርስ እጁን በጆሮ ላይ አድርጎ ሄሎ፣ ዛሬ ስብሰባ ስላለ ምንም ሰው እንዳይቀር ሲል ሰማሁት። እንደምንም ብዬ በደንብ አስተውዬ ሳይ ስልክ አልያዘም ነበር። ግን እኔ በዛ ሰዓት ምንም ማድረግ ስላልቻልኩ ጥየው ሄድኩኝ። እንዲህ ብዬ እያሰብኩ ምናልባት ያበደው አንድ መስሪያ ቤት ውስጥ ከፍተኛ ሰው ባለስልጣን ሆኖ ይሆናል እያልኩኝ ድንገት አንድ ሰው መድኃኒት አድርጎበት ይሆናል እላለሁ። አንዴ ደግሞ አይ ከዚህ በፊት ድንገት ታሞ እብድ ስለሆነ የሚሆነውን ስለማያውቅ ነው እያልኩኝ ከራሴ ጋር ግብግብ ውስጥ ሆኜ ወደ ዩኒቨርሲቲ በር ላይ ደረስኩኝ። ወደ መማሪያ ክፍሌም ጠለቅ ብዬ ገባሁኝና ትምህርቴን እየተከታተልኩኝ መከታተሌንም ቀጠልኩ። ግን በዛ መሀል ልጁ ትዝ እያለኝ ነበር። ግን እንደምንም ከራሴ ጋር ታግዬ ትምህርቴን ተከታትዬ ጨረስኩ። ከጨረስኩኝም በኋላ ወደ ቤቴ አቀናው። ከሰፈርም ስደርስ ልጁ ስለነበር አተኩሬ ሳየው አንቺ ምን ሆነሽ ነው እንደዚህ የምታይኝ አለኝ። እኔም በውስጤ አምላኬ ሆይ ልጁ ተነስቶ እንዳይደበድበኝ አንተ ያዝልኝ፣ እኔ ግን ቀርቤ ያወራዋለሁ አልኩኝና ጠጋልኩ ወደሱ። እንደዚህ አልኩት። ምን መሰለ፣ አንተን የሚመስል ወንድም ነበረኝ፣ ግን አሁን አብሮኝ የለም እና እሱ መስለኸኝ ነው። እባክህ እሱ እስኪመጣ ድረስ ወንድሙ ነኝ አልኩት። እሱም ብዙ ሰዓት አስተውሎ ካየኝ በኋላ እሺ አማኑኤል እባላለሁ ብሎ በጣም የቆሸሸው በጥፍሮች ውስጥ ራሱ ያለው ቆሻሻ በጣም ብዙ ነበር። ግን እጁን ሲዘረጋልኝ እኔ ያልተጸየፍኩትም ነበር። እኔም ትትና እባላለሁ አልኩና ፈገግ አልኩ። ከዚያም ቀጠል አድርጌ ምሳ በልተሃል እንዴ ስለው አይ ገና ሄጄ ተመላሽ ካለ ልጠይቅ ነው አለኝ። እኔም
ለምን ከኔ ጋር አትበላም ስለው አይ ብቻዬን ነው የምበላው፣ ግን ከቻልሽ ምግብ አምጪልኝ ብሎ አለኝ። ትህትና ያለበት ቀጠን ያለ ትዕዛዝ ሰጠኝ። እኔም በቃ እሺ ብዬ ተነስቼ ሄድኩና ለሜሮን የሆነውን ሁሉ ነገር ነገርኳት። እሷም ከሰራችው ምግብ ላይ ይበቃዋል ብላ ያሰበችውን ያህል ምግብ ቋጠረችለት በምሳቃ። እኔም ከውሃ ጋር ይዤለት ሄጄ ሰጠሁት። እርቦት ስለነበር ከእጄ ተቀብሎ ከፍቶት መብላት ሲጀምር እንዴ እጅህን አትታጠብም ስለው ባክሽ ተይኝ፣ ጀርም ያለው ጀርመን አገር፣ እኔ ያለሁት ኢትዮጵያ ውስጥ ብሎ መብላቱን ቀጠለ። ሲጨርስም ግን እንዴት ወደዚህ ቦታ መጣ ብዬ ስጠይቀው ለጠዋት ድርጅቴ ስብሰባ አሪፍ ቦታ ስለሆነ ነው አለኝ። እንዴ ድርጅት አለህ እንዴ ስለው አዎ ኤቢፒኤልሲ ነዋ ለዚያውም ብሎ አለኝ። ቀጠል አድርጌ ኤቢ ምንድን ነው አልኩት። በጣም ጥሩ ጥያቄ ነው። ኤቢ ማለት ኤ አማኑኤል ሲሆን ቢ ደግሞ በእምነት ነው። የባለቤቴ ስም ነው። ድርጅታችንም ከተለያዩ ሀገራት የተለያዩ እቃዎችን እያስገባ ለግለሰቦችና ለድርጅቶች ያከፋፍላል። በወርም በቢሊዮን የሚቆጠር ብሮችን እናገኛለን። እንዴ ሚስት አለህ እንዴ? እንዴ በእምነት እኮ የባለቤቴ ስም ነው። እንደውም አንድ ሴት ልጅ አለችን ብሌን የምትባል። ካዴት አለ ስለው ትዝና እንዳትጠይቂኝ ብሎ ባንዴ ተቀየረ። ከዚያም በኋላ በቃ ስትረጋጋ እመጣለሁ ብዬ ያመጣሁትን እቃ ሁሉ ይዤ ወደ ቤቴ ተመለስኩ። የሆነውን ሁሉ ለሜሮን ነገርኳት። ከዚያም በኋላ አንድ ሳላስቀር የነገረኝን ሁሉ በአንድ ደብተር ላይ አሰፈርኩት። ከዚያም ማታ ሲሄድ አልነበረም፣ ግን ምግብ ይዤለት ስለነበር ምግቡን አስቀምጬ ድንገት ማታ ከመጣ ይበላል ብዬ ወደ ቤቴ ተመለስኩኝ። በንጋታውም ክላስ ስላልነበረኝ አብሬው ለመዋል ወሰንኩና ቁርስ ይዤለት ሄድኩኝ። ትትና እንዴት አደርሻለኝ? ደህና እንዴት አደርክ ብዬው ቁጭ አልኩኝ። ማታ ምግብ አምጥተሽልኝ ነበር አይደል? እረ እንኳን አመጣሽልኝ። እኔ ስሄድ ተመላሽ የምቀበልበት ቤት አልነበራቸውም ነበር፣ አመሰግናለሁ ሲለኝ እንዴ ወንድሜ አይደለህ እንዴ አልኩት። እሱም ፈገግ አለልኝ። ቀጥሎም ያመጣውለትን ምግብ መብላት ሲጀምር እኔም ተነስቼ ወደ አንድ ሱቅ ሄጄ ጥፍር መቁረጫ ገዛውለት። ስመለስም በልቶ ስለጨረሰ እንዴ የት ሄደሽ ነው አለኝ። የጥፍር መቁረጫ ልገዛልህ ነው ሄጄ ነው አልኩት። እናም ከዚያ እጁን ወስጄ ጥፍሮቹን መቁረጥ ስጀምር ድንገት በዚያ መሀል እንዲህ አለ። ድሮ የብሌንን ጥፍር እኔና በእምነት እንቆርጥላት ነበር አለኝ። ምን ያደርጋል ተለያየን እንጂ። ከትናንትናው ሊቀጥል እንደሚችል በማሰብ እንዴት አልኩት። እሱም ከዚህ በፊት እንደዚህ ሆኜ እያለው አጥራችን ስር ነበር የምኖረው። ከዚያም ብዙ ሰዎች እሷ ናት እንደዚህ ያደረገችው እያሉ ስሟን ያጠፋሉ። ከዚህም በተጨማሪ እሱን እንደዚህ ያደረገችው ሌላ ለማግባት ነው ይሉ ነበር። እኔም ግን አይቻለሁ የሆነ ልጅ ወደ ቤት ሲገባ፣ ግን አልጠረጠርኳትም፣ ምክንያቱም ከራሴ በላይ ነው የማምናት አለኝ። ለምን ሰፈሩን አታሳየኝም አልኩት። ምን ያደርግልሻል ብሎ አለኝ። ምን ችግር አለ ስለው ጥፍሩን ቆርጬ ስጨርስ በቃ እሺ አለኝና ተነሳ። አብረን ሄድን። ሰፈሩንም ቤቱንም አሳየኝ። ቢሯችሁ ስለው ብዙ መንገድ ከተጓዝን በኋላ ኤቢፒኤልሲን አሳየኝ። ያየሁትን ሁሉ ማመን አቃተኝ። ካዲያ ለምን ገብታ አትሰራም አልኩት። ወደ ቤትም ሆነ ወደ ቢሮ አካባቢ ስጠጋ በጣም ያመኛል፣ በህመሜ እሰቃያለሁ አለኝ። ወደ ሰፈርም ተመለስን። ምሳ ሰዓት ደርሶ ስለነበር ምሳ ላመጣ ወደ ቤት ገባሁኝ። ያየሁትን ነገር ሁሉ ለሜሮን ነገርኳት። ምሳውንም ይዤ ተመልሼ ሄድኩኝና ሰጠሁት። ስመለስም ወደ ቤት ገብቼ በጥንቃቄ ያየሁትን ነገር ሁሉ አንድ ባንድ በደብተር ላይ ማስፈር ጀመርኩ። ወደ ማታም ሲሆን እራት ይዤለት ሄድኩኝ እና ሰጠሁት። የቀኑንም እቃ ይዤ ደህና ደር ብዬ ተመለስኩኝ። ወደ ቤቴ በር ላይ ስደርስም ትትና ደህና ደሪ ብሎ አለኝ። እሺ ብዬ ገባሁኝ። ከዚያም ማን ነው እንደዚህ ያደረገው እያልኩኝ የእውነት በእምነት ናት ወይስ ሌላ ሰው ብዬ እያሰብኩኝ በዚያ መሀል እንቅልፌ መጣ። ስለመጣም በቃ ተነስተን እራት እንብላ አልኳትና ሜሮንን አብረን እየበላን እያለ ሜሮን ነገ በቃ ከአማኑኤል ጋር ወስጄ አስተዋውቅሻለሁ፣ ምግብም ነገ አንቺ ትሰጫዋለሽ፣ እኔ ነገ ክላስ ስላለኝ አይመቸኝም አልኳት። እሺ አለችኝና በልተን ስንጨርስ ተነስተን ተኛን።
እኔም በጠዋት ተነስቼ ትምህርት ቤት ለመሄድ ተዘጋጅቼ ከሜሮን ጋር ለአማኑኤል ምግብ ይዘንለት ሄድንና እንዴት አደርክ አልኩት። ደህና ነኝ አለኝ። እኔም በቃ ዛሬ ትንሽ ስለማይመቸኝ የምትፈልገውን ነገር እሷ ትሰጥሃለች፣ ደግሞ ሳልነግርህ ሜሮን ትባላለች አልኩትና በቃ እኔ ስለምቸኩል ልሂድ አልኩና ጥያቸው ሄድኩኝ። ትምህርት ቤት ደርሼ ትምህርቴን ተከታትዬ ስጨርስ አማኑኤል ሊኖርበት እንደነበረበት ሰፈር ሄድኩኝና አንዳንድ መረጃዎችን ማጣራት ጀመርኩኝ። ከዚያም በፊት አብረው ይኖሩ እንደነበረና አሁን ላይ ይኖሩበት የነበረውን ቤት አከራይታው ሌላ ቦታ እንደምትኖር ነገሩኝ። ሌላም ባል እንዳገባች፣ ይህንን ያገባችውን ባል ለማግባት ስትል አማኑኤል ላይ መድኃኒት እንዳደረገችበት፣ ኤቢፒኤልዝም የሁለቱ የጋራ እንደሆነ ነገሩኝ። ከዚያም ወደ ቤት ተመልሼ ገብቼ በደብተር ላይ ማሰፈርኩኝ። በንጋታውን ፖሊስ ጣቢያ በመሄድ ያለውን ነገር ሁሉ ነገርኳቸው። ከፖሊሶቹ መሀል አንደኛው ወደ ኤቢፒኤልሲ ሄደን አብረን ከዚህ በፊት ብዙ ስራዎችን እንደሰራንና አሁን ደግሞ ሌላ ስራ መስራት እንደምንፈልግ እንነግራታለን። ከዚያም በኋላ የምፈልገውን ነገር ሁሉ እንጠይቃታለን አለኝ። እኔም በሀሳቡ ተስማምቼ ወደ ኤቢፒኤልሲ ሄድኩኝ። በእምነትም ፈልገናት ነበር አለች እንዴ ብለን ጻፊዋን ጠየቅናት። እሷም አለች ወደ ውስጥ ግቡ አለችን። እኛም ከገባን በኋላ ከዚህ በፊት ብዙ ትልልቅ ስራዎችን እንደሰራን ከነሱ ጋርና አሁን ላይ ደግሞ ሌላ የተሻለ ስራ መስራት እንደምንፈልግ ከነሱ ጋር ነገርናት። እሷም ደስ ይለኛል አለች በእምነት። ከዚያም ግን ኢንስፔክተር የፖሊስ ልብስ አልለበሰም እንጂ ስራውን ግን አልዘነጋውም ነበር። እሱም ቀጠል አድርጎ ግን አማኑኤል እንዲሰራልን ነው የምንፈልገው፣ ምክንያቱም ከዚህ በፊት እሱ ነው የሰራልን አለች። እሷም በከፍተኛ ሁኔታ ተደናገጠች። ምን ነው ችግር አለ ሲላት፣ አይ የለም ግን እኮ እሱ እዚህ የለም አለችው። ምን ነው የት ነው ያለው ሲላት፣ አይ ከኢትዮጵያ ውጭ ነው ያለው አለች። በቃ እሺ ስልኩን ስጪኝ ሲላት፣ አይ እሱም ሆነ እኔ እኮ ብሰራው ያው በዚህ ድርጅት ስር ነው የሚያልፈው ነው ወይስ ሌላ ነገር አላችሁ አለች። አይ ሌላ ነገር እንኳን የለንም፣ ግን በተደጋጋሚ ስልኩን ስደውልለት ስለማያነሳ ነው አላት። ኢንስፔክተርም በቃ በሀሳባችን ከተስማማሽማ ለአለቃችን እናሳውቀውንና ተመልሰን እንመጣለን አልናትና ተለያየን። ከዚያም በኋላ ተጨማሪ መረጃዎችን ማጠናከር ከኢንስፔክተር ጋር ተያያዝኩት። እኔም ቢሆን ከአማኑኤል ጋር ጊዜ ማሳለፍን ተያያዝኩት። ለወራት መረጃውን ማጠናከርና ከአማኑኤል ጋር ጊዜ ማሳለፍን ከተያያዝኩት በኋላ ወደ እምነት ተቋም ሄዶ ፈውስን ያገኝ ዘንድ አማኑኤልን ተማጸንኩት። ከዛም በኋላ አማኑኤል የኔን ጥያቄ ተቀብሎ ሄድን። ለጥቂት ቀናት ከቆየን በኋላ ተሽሎት ተመልሰን መጣን። ከዚያም በእምነት ላይ ያሰባሰብኩትን መረጃ ሁሉ ነገርኩት። የጻፍኩትንም ማሳየውት። ያረፈው በቤቴ ስለነበር ለመንከባከብ ተመችቶኝ ነበር። የነገርኩት ነገር ሊያምንና አልቻለም። በጣምም እየተናደደ ያስቸግረኝ ነበር። ግን እየተንከባከብኩት ከብዙ ጥረት በኋላ እየተረጋጋ መጣ። ከኢንስፔክተር ጋርም ተነጋግረን ለበእምነት የፖሊስ ጣቢያ መጥሪያ ልንሰጣት ከኢንስፔክተር ጋር ተያይዘን ሄድን። ከዚያም በእምነት አማኑኤልን ስታየው እንዴት ይህ ሊሆን ቻለ አለችው። እሱም የመልካም እጆች መልሶ ሰራኝ፣ ላንቺ ግን የገና ስጦታ ይዤልሽ መጥቻለሁ አላት። ኢንስፔክተርም የፖሊስ ጣቢያ መጥሪያ ሰጣት። አማኑኤልም ይህ ነው የገና ስጦታዬ ብሎ አላት። እኔ ግራ ገብቶኝ እንዴት እንዲህ ሊላት ቻለ ብዬ እያሰብኩኝ ትዝ ሲለኝ ለካ የገና በዓል ሊደርስ 1 ሳምንት ነበር የቀረው። እሷም አታረገውም ብላ ስትለው እኔም አንቺም አልተባልሽም አልኳት። መንገዳችንን ቀጠልን ወደ ፖሊስ ጣቢያ። ከዚያም ከቀናት ምርመራና የፍርድ ቤት ቀጠሮ በኋላ በትዳር ላይ ትዳር በመደረብና በአማኑኤል ላይ ባደረሰችው የጤና ጥቃት የእስር ፍርድ ተፈረደባት። ከዚህ በተጨማሪ የ30 ሚሊዮን ብር ለአማኑኤል የንብረት ካሳ ተሰጠው። ያለውን ንብረት ሁሉ ተመለሰለት። እሷ እስር ቤት፣ አማኑኤል ከልጁ ጋር ይኖራል። እኔ ደግሞ ትምህርቴን ጨርሼ ኦንላይን ላይ ስራ በመስራት ላይ ይገኛለሁ። አንዳንዴ ሲለኝ እና አማኑኤል ቢሮ እየሄድኩኝ ጊዜ አሳልፋለሁ። አሁን ላይ በጣም ደስተኛ ነን። ደስ የሚል ኑሮ እየኖርን ነው።